ዛሬ ከበርበሬ ዘለላ የሚሰራ ቆንጆ ምግብ ነው ማሳያችሁ። እንግዲህ በርበሬ በማዘጋጅበት ጊዜ ይሄ በነጭ ቅመም የተቀላቀለ የበርበሬ ዘለላ ነው እና ውስጡ ነጭ ሽንኩርት፣ በሶ ብላ፣ ጥብስ ቅጠልና የጤና አዳም ፍሬ አለበት ውስጡ እና እንግዲህ እንዴት ቆንጆ እንደሆነ ማሰብ ይቻላል። የተወቀጠ የበርበሬ ዘለላ ነው። የተፈጨ ነጭ ሽንኩርት፣ የተፈጨ ኮሰረት፣ የተፈጨ ኮረሪማ፣ ጨው፣ ዘይት፣ በምንፈልገው መጠን ውሃ እናደርግበታለን። ከዛ እንቀላቅለዋለን እንደዚህ። በፊት ልጅ ሆነን ቤት ውስጥ በርበሬ በሚዘጋጅበት ጊዜ እናቴ እንደዚህ በርበሬ ዘለላ የተዘጋጀ ፍትፍት ታቀርብልን ነበር እና በጣም ቆንጆና ጣፋጭ ነው። በርበሬ በምታዘጋጁበት ጊዜ መሞከር ትችላላችሁ። እንጀራውን በዚህ መልክ እየቆረስን እንከታለን። ከዛ እንደዚህ እናዋህደዋለን። እንግዲህ በርበሬ ስለሆነ በጣም ያቃጥል ይመስላል አይደል? ግን ቅመሞቹ ስላሉ የማቃጠልን ነገር ወስደውታል። እንግዲህ በዚህ መልክ እናደርግና የበርበሬውን ፍሬ ከላይ እዚህ ነስነስ እናደርግበታለን። ከበርበሬ ዘለላ የተዘጋጀው ቆንጆ ምግብ ይሄንን ይመስላል። በየቤታችሁ ሞክሩት። የህይወት ማዕድ ነው። ቻው።